የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተገለጠ። ይህንን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ዓላማ ሊያደርግ እንደሚችል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎች ያመለክታሉ። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል መስተዳደር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎች መውጣታቸው የሁለቱ ኃይሎች አዲስ ጥምረት እያረጋገጠ ይገኛል። ይህንን የኤርትራ ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ትዊተር ገጻቸው ላይ እጅግ ጠንካራ ማሳሰቢያ ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስትን ፈቃድ ሳያገኝ የአንዲትን ሉዓላዊነት ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ህግ መርሆዎችን በግልጽ የሚጻረር ነው። ኤርትራ የታጠቁ ወታደራዊ ልዑኩን ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኙ ቡድን ጋር በማገናኘት ይህንን ህግ ክፉኛ ጥሳለች። እንደ አምባሳደሮች ለማብራሪያ ይህ የኤርትራ እርምጃ የኢትዮጵያን ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ ቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ነው። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነችና ጦርነቱ እንደተቀላቀለች ያስቆጥራል። በመሆኑም የዚህ አይነቱ ሉዓላዊነት ጥሰት መፈጸሙ ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር እና በዓለም አቀፍ ህግ የተረጋገጠላትን ራስን የመከላከል ሰልፍ ዲፌንስ መብት ያለ አንዳች ገደብ እንድትጠቀም ያስገድዳታል። በዚህም መሰረት የሀገሪቱን ደህንነት ለማስጠበቅ ለኢትዮጵያ ለምትወስደው ማንኛውም ወታደራዊ እርምጃ ኤርትራ ህጋዊ ዓላማ ትሆናለች። አምባሳደር በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችው ጥንቃቄ የጎደሉ ጥምረትና ህገወጥ ድርጊት የራሱን የኤርትራ ሉዓላዊነት ጭምር ከባድ አደጋ ላይ ሊጥል ነው ሲሉ በማስጠንቀቅ መልእክታቸውን አጠናቀዋል። የህወሓት አመራር ከኤርትራና ከሌሎች ኃይሎች ጋር ፈጥነው ያሉት ጥምረት የጥፋት ቀመር ነው። ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራሮች ከኤርትራ ኢሳያስ አፈወርቂ ስርዓትና ከሌሎች የፌዴራል መንግስቱን የሚቃወሙ ኃይሎች ጋር የፈጠሩት ጥምረት በትግራይና በመላው ሀገሪቱ ላይ ታላቅ ጥፋት የሚያመጣ የጥፋት ቀመር ነው ሲሉ ኮነኑ። አቶ ጌታቸው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እንዳመለከቱት የህወሓት አመራር ቀደም ሲል የፌዴራል መንግስቱን ለማፍረስ ከውስጥና ከውጭ ኃይሎች ጋር የሚደረገውን እንቅስቃሴ ሲግድ ቢቆይም አሁን ላይ ግን የማይመለሱበትን ወሳኝ እርምጃ መውሰዱና ወደ ኋላ አማራጭ መሻገሩን በአደባባይ እያወጀ ይገኛል። የጥምረቱ ዋና ኢላማ ህወሓት አመራር ዓላማ የምዕራብ ትግራይን ቦታዎች በሰላማዊ መንገድ በማስመለስ ወይም የፕሪቶሪያ ስምምነት ማስፈጸም ሳይሆን አዲስ አበባን ያለውን የፌዴራል መንግስት ኃይል መገልበጥ ነው ብለዋል። የኢሳያስ አፈወርቂ ሚና በቅርቡ በሽረሪና የተከሰተውን ግጭትና የተማረከውን በርካታ ጦር መሳሪያ እንደ ማሳያ በማቅረብ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትግራይን ከለላ ለማድረግ ጠቃሚ ሞኞች በመመልመል በትግራይና በአማራ እናቶች ህጻናት ላይ ቀመር እየተጫወቱ ነው ሲሉ ከሰውታል። ለትግራይ ሰራዊት የቀረበ ጥሪ ሰራዊቱ ሊገደል የሚገባው ህዝቡ ህልውና እንጂ ጦርነቱን እንደ ጦርታ መውጫዎች ያደረጉት ጥቂት አካላት አለመሆናቸው በመገንዘብ በቀላቸው እንደሚገባ የተደቀነውን ስጋት በሰላማዊ መንገድ ብቻውን መፍታት እንደሚችል አሳስበዋል። የፌዴራል መንግስቱ ለፕሪቶሪያ ሰላም ስምምነት ሙሉ ትግበራ ታማኝ ሆኖ እንዲቀጥልና ተደጋጋሚ ትንኮሳዎች ቢኖሩም ትዕግስቱን አጠናክሮ የሰላም አማራጮችን ክፍት እንዲያደርግ ጠይቀዋል። በድንበር አካባቢ የሚደረጉ የጦር እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል እንዲደረግ፣ ግጭት የሚቀሰቅሱ ወታደራዊና ፖለቲካዊ አካላት ተጠያቂ እንዲሆኑ፣ የሲቪሊያን ደህንነት ቅድሚያ በመስጠት ከሁሉም ወታደራዊ ኃይሎች ሙሉ ወታደራዊ ግልጽነት እንዲጠየቅ፣ በጦርነት ዝግጅት ፊት ዝምታን በመምረጥ የጥፋቱን ተባባሪ መሆን ነው ሲሉ አቶ ጌታቸው መልእክታቸውን አጠናቀዋል። የሙቀት ማዕበል በሰሜን ኮሪያ ዜጎች የውሻ ስጋ እንዲመገቡ መንግስት መክሯል። በሰሜን ኮሪያ ታሪካዊ የሙቀት ማዕበል በከሰቱ መንግስቱ ዜጎች አካላቸውን ለመቀዝቀዝ የውሻ ስጋ ሾርባ እንዲመገቡ መከረም። በሀገሪቱ የሙቀት መጠን ከዚህ ቀደም ተመዝግቦ የማያውቅ 36.7 ዲግሪ ሴልሺየስ የደረሰ ሲሆን ይህም በሀገሪቱ የአየር ሁኔታ ታሪክ ከፍተኛ ሆኖ ተመዝግቧል። ሳምቦክ በተሰኘው በዚህ የከፋ ሙቀት ወቅት የመንግስት መገናኛ ብዙሃን እንደ ውሻ ስጋ፣ ሾርባ፣ የአሳ ገንፎ፣ ሀብ እና ዱባ ያሉ ምግቦች የሰውነት ጥንካሬ ለመጠበቅና ሙቀትን ለመቋቋም ይረዳሉ ብለዋል። የኮሪያ ማዕከላዊ ዜና ኤጀንሲ KCNA እንደገለጸው በዋና ከተማዋ ፒዮንግያንግ የሚገኙ ምግብ ቤቶች እነዚህን ባህላዊ ምግቦች ለሚፈልጉ ደንበኞች አስተናጋጅነት እየሰጡ ይገኛሉ። ጎረቤት ደቡብ ኮሪያ ከሙቀት ማዕበሉ ጋር በተያያዘ ከ20 በላይ ሰዎች ህይወት ማለፉን ብታረጋግጥም ሰሜን ኮሪያ እስካሁን የሞት መረጃ አላወጣችም። ትራምፕ የወሊድ ቱሪዝም ለማገድ አዲስ ትዕዛዝ ተፈረሙ።
የትውልድ ዜግነት መብትን ቀልድ አድርገውታል ሲሉ ተናገሩም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አንዳንድ የውጭ ሀገር ዜጎች በቱሪስት ቪዛ ተጠቅመው ወደ አሜሪካ በመግባት ልጅ በመውለድ አውቶማቲክ የዜግነት መብት የሚያገኙበትን የወሊድ ቱሪዝም አሰራር ለማገድ የሚያስችል አዲስ የፕሬዚዳንት አስፈጻሚ ትዕዛዝ ፈረሙ። ፕሬዚዳንቱ አዲስ መመሪያ በኦቫል ኦፊስ ውስጥ ለጋዜጠኞች በሰጡት መግለጫ ደግፈው ሲናገሩም የትውልድ ዜግነት መብትን መጫወቻና ቀልድ አድርገውታል ሲሉ አሰራሩን አጥብቆ ኮንነዋል። ይህ የትራምፕ አዲስ እርምጃ የመጣው የአሜሪካ ጠቅላይ ፍርድ ቤት ከዚህ ቀደም የትውልድ ዜግነት መብትን ለማገድ ያወጡትን ተመሳሳይ መመሪያ ውድቅ ማድረጉን ተከትሎ ሲሆን ፕሬዚዳንት ፍርድ ቤቱን ውሳኔ በጣም አሳዛኝ ውሳኔ ሲሉ ገልጾታል። የአሜሪካ ሕገ መንግስት በሀገሪቱ ግዛት ውስጥ ለሚወለዱ ማንኛውም ሕፃን ከዲፕሎማቶች ልጆች በስተቀር አውቶማቲክ የአሜሪካ ዜግነት መብት ይሰጣል። ይሁን እንጂ የትራምፕ አስተዳደር በስደተኞችና በዜግነት ፖሊሲው ላይ የሚወስዳቸው ጠንካራ እርምጃዎች እንደቀጠሉ ሲሆን አዲሱ አስፈጻሚ ትዕዛዝ በድጋሚ ከፍተኛ የሕግ ክሶችና ተቃውሞዎች እንደሚገጥሙት ይጠበቃል። በትናንትናው ዕለት በመተሃራ አካባቢ የመሬት መንቀጥቀጥ ተከስቶ ነበር። በትናንትናው ዕለት ምሽት 2 ሰዓት ከ11 ደቂቃ ላይ በመተሃራ አካባቢ የመሬት መንቀጥቀጥ መከሰቱን ዳጉ ጆርናል ሰምቷል። የመሬት መንቀጥቀጡ በሬክተር ስኬል 4.6 የተለካ መሆኑን ቮልካኖ ዲስከቨሪ የተሰኘ የመሬት መንቀጥቀጥና የእሳተ ገሞራ ፍንዳታዎች የሚከታተል ተቋም በገጹ ላይ አሳውቋል። የመሬት መንቀጥቀጡ በአዲስ አበባም አንዳንድ ቦታዎች ላይ ተሰምቷል። ሴኔጋል ከወራት በፊት በግብረ ሰዶማዊነት ላይ ያወጣችውን ጥብቅ ሕግ በማስፈጸም 71 ወንዶችን ከተፈጥሮ ውጭ የሆነ ድርጊት በሚል እንዲታሰሩ አድርጋ ወደ ፍርድ ቤት አቅርባለች። በቅርብ ወራት ብቻ ከ100 በላይ ሰዎች በተመሳሳይ ግብረ ሰዶማዊነት ጉዳይ ተጠርጥረው መያዛቸው ተገልጿል። ከእነዚህም ውስጥ የአገሪቱ ታዋቂ ሰዎች አሉበት ተብሏል። በሴኔጋል ባለፈው መጋቢት ወር የተሻሻለው ጥብቅ ሕግ ግብረ ሰዶማዊ ግንኙነት እስከ 10 ዓመት ዘብጥያ ያስወረውራል። ከእስር በተጨማሪ ከፍተኛ የገንዘብ ቅጣት አለው። ግብረ ሰዶማዊነትን የሚያስተዋውቁ ወይም የገንዘብ ድጋፍ የሚያደርጉ ግለሰቦች ከ3 እስከ 7 ዓመት የሚደርስ እስራት እንዲቀጡ ሕጉ ይፈቅዳል። አጸያፊ የተባለውን ይህን ድርጊት የሚያበረታቱ ማንኛውም ድርጊት እንደ ወንጀል እንዲታይ ተደርጓል።